ሰላም ሰላም እንዴት ናችሁ? የዚህ ቻናል ተከታታዩ እኔ በጣም ደህና ነኝ። እንዴት ናችሁ? ዛሬ እንግዲህ በዛሬ ቪዲዮአችን የሂስትሪ ፓርት ቱ ጥያቄዎችን ይዘን ተመልሰናል ማለት ነው። ከዘጠነኛ ክፍል እስከ 12ኛ ክፍል በባለፈው በፓርት ዋን 25 ጥያቄዎችን አይተን ነበር። ዛሬ ደግሞ ፓርት ቱን አብረን በጋራ እናያለን ማለት ነው። እስከ ጥያቄው መጨረሻ ድረስ እንድትከታተሉ ስል በአክብሮት ላሳስባችሁ እወዳለሁ። ቀጥታ አሁን ወደ ጥያቄያችን እንገባለን ማለት ነው። እንግዲህ ዛሬ የምናየው ሂስትሪ ኢኩዌሽኖች ፓርት ቱ ነው። ፓርት ቱን ዛሬ በዚህ ቪዲዮ ፓርት ቱን እናያለን ማለት ነው። እስከነ ኤክስፕላኔሽኑ ድረስ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ እመልሳለሁ። እንዲሁም ይህንን ቪዲዮ ይጠቅመዋል ብላችሁ የምታስቡት ጓደኛችሁ ካለ ሼር በማድረግ በኩላችሁን ድርሻ እንድትወጡ ስል አሳስባችሁ እወዳለሁ። ቪዲዮውን ላይክ በማድረግ ቻናሉን ሳብስክራይብ በማድረግ ቤተሰብ እንድትሆኑ ስል ጠይቃችኋለሁ። ተጨማሪ ቪዲዮዎችን እንድንሰራ እኛ እንድታበረታቱን እንግዲህ ቪዲዮአችን ለሰው ከደረሰ አልጎሪዝሙ እናንተ ላይክ ሳብስክራይብ ስታደርጉ አልጎሪዝሙ ለብዙ ሰዎች ያደርሰዋል። እኛ ደግሞ ተጨማሪ ቪዲዮዎችን እንድንሰራ እንበረታታለን ማለት ነው። ስለዚህ ላይክ እና ሳብስክራይብ እንድታደርጉ በማለት ቪዲዮን እጀምራለሁ ማለት ነው። በቀጥታ ሳብስክራይብ ስታደርጉ ደግሞ ተጨማሪ ቀጣይ የሚጠቅሟችሁ ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫኗን አትርሱ። ምክንያቱም ቀጣይ ሌላ ቪዲዮዎች ሲለቀቁ ኖቲፊኬሽን ምልክት ይገባላችኋል ማለት ነው ለእናንተ። ስለዚህ አሁን በቀጥታ ወደ ጥያቄያችን እንገባለን ማለት ነው። 26ኛ ጥያቄ ምን ይላል? ዋት ኢዝ ዘ ኢሚዲየት ኬዝ ኦፍ ዘ 1950 ኢጣሎ ኢትዮጵያን ዋር ነው የሚለውን የ1935ቱ የኢትዮጵያና የጣሊያን ጦርነት ኢሚዲየት ኬዙ ምንድን ነው ነው የሚለን። ኤ ዘ ቪክቶሪ ኦፍ አድዋ፣ ሲ ዘ ሴዝ ኦፍ ዘ ፓወር ኦፍ ፋሲስት ፓርቲ ኢን ኢጣሊ ይላል። ሲ ዘ ዌልዌል ኢንሲደንት፣ ዲ ዘ ሳይኒንግ ኦፍ ትሪፓራይት ትሪቲ ነው የሚለን። መልሳችን የሚሆነው ምንድን ነው? ዘ ዌልዌል ኢንሲደንት ነው። እንግዲህ የ1935ቱ የጣሊያንና የኢትዮጵያ ጦርነት ለመጀመር ዋናው ኢሚዲየት ኬዙ የነበረው የወልወል ኢንሲደንስ ማለት ነው። ወልወል ተብሎ በሚጠራ ኢትዮጵያ አካባቢ በሚገኝ ግዛት በሶማሌ ድንበር አካባቢ በሚገኝ የኢትዮጵያ ወደ ኦጋዴን አካባቢ በሚገኝ የኢትዮጵያ ግዛት ላይ የጣሊያን የሶማሌ ቀኝ ግዛት ሰራዊቶች በዛ አካባቢ ሰርገው በመግባት በኢትዮጵያ ላይ ዜጎች ላይ የተኩስ ልውውጥ በመፍጠራቸው በዛ ምክንያት እንግዲህ በዛ ግጭት ሰበብ አድርገው በዛ ግጭት ወደ 90 የሚደርሱ ኢትዮጵያውያን ወደ 30 የሚደርሱ ጣሊያናውያን ሞቱ። በዛ ግጭት አማካኝነት የ1935ቱን ጦርነት እንግዲህ ጀመሩት ማለት ነው። መልሳችን የሚሆነው ማን ነው? ሲ ይሆናል ማለት ነው። 27ኛው ጥያቄያችን which one of the following is true about the medieval history of ኢትዮጵያን ሃይላንድ ኪንግዶም ነው የሚለው። የሜዲቫል ሂስትሪ ኢትዮጵያን ሃይላንድ ኪንግዶም ትክክል የሆነው የትኛው ነው ነው የሚለን። ኤ ዘ ዩዝ ፐርማኔንት ካፒታል፣ ቢ ዘ ዩዝ ሞባይል ካፒታልስ፣ ሲ ዘ ዩዝ ትሬድ አስ ዘ ሜን ኢኮኖሚክ አክቲቪቲ፣ ዲ ዘ ዌር ፓወርፉል ሪሌሽንስ ዊዝ ኔበር ስቴትስ ነው የሚል። ማነው ፔስፉል ሪሌሽንስ ዊዝ ኔበር ሁድ ስቴትስ ነው የሚል። መልሳችን የሚሆነው እንግዲህ ምንድን ነው? ቢ ሞባይል ካፒታል ነው ማለት ነው። ሜዲቫል ሃይላንድ የክርስቲያን ሃይላንድ ኪንግደሞች እንግዲህ አንዱ መገለጫቸው የነበረው ሞባይል ኮርት ነው። ከቦታ ቦታ እየተዘዋወሩ ነው መቀመጫቸው የነበረው። ሞባይል ካፒታል ነው የነበራቸው። ይህም የራሱ የሆነ የራሱ ዩዝ አለው፣ ጥቅም አለው። እሱ ሰርች አድርጋችሁ አንቡት ማለት ነው። ጉግል እያደርጋችሁ አንቡ። ፐርማኔንት ካፒታል እንግዲህ የለም በሜዲቫል ሂስትሪ ፐርማኔንት የሚባል ካፒታል የለም። ዘ ኤርሌስት ኤንድ አሁን ዘ ሞደርን 19 ሴንቸሪ አካባቢ ነው እንጂ ከ7 ሴንቸሪ ጀምሮ ነው ካፒታል ጎንደር ፊት አክሱም፣ እዛ ደግሞ የዛጉዌ ዳይናስቲ ደግሞ ላሊበላ ላይ እየነበረ እንጂ ሜዲቫል ላይ ሞባይል ካፒታል ነው የነበራቸው። ቦታ ቦታ እየተዘዋወሩ ነበር ግዛታቸውን ሲገዙ የነበር ማለት ነው።
እንደገና ሜድቫል ላይ ፔስፉል የሆነ ሪሌሽን አልነበረም ጎረቤት ሀገራቶች ጋር። ለምሳሌ ሙስሊሞች ብናይ አዳል ሙስሊም ስቴቶች ጋር በጣም ብዙ ግጭት ነው የነበር። ከነ ሀዲያ ከነ ባሌ የሚባሉ ስቴቶች ጋር በጣም ግጭት ነው የነበር። ሜን ኢኮኖሚክ አክቲቪቲያቸው ደግሞ ትሬድ አልነበረም። ሜን ኢኮኖሚክ አክቲቪቲያቸው አግሪካልቸር ነው። ሜድቫሎች አብዛኛው ትሬድን እንደ ሰከንደሪ ኢኮኖሚክ አክቲቪቲ ነው ይጠቀሙት የነበረው ማለት ነው። ስለዚህ 27ኛ ጥያቄያችን አሞንግ ዘ ፎሎዊንግ ማነው 28ኛው አሞንግ ዘ ፎሎዊንግ ዊች ኦፍ ዋን ኢዝ ዘ ኢሚዲየት ኬዝ ኦፍ ጎጃም ፔዛንት ሬቨሊየን ነው የሚለው። ኢሚዲየት ኬዙ ምንድነው? የጎጃም ፔዛንት ሬቨሊየን ነው የሚለው። ዘ ኢንትሮዳክሽን ኤ ዘ ኢንትሮዳክሽን ኦፍ አግሪካልቸራል ኢንካም ታክስ፣ ቢ ኤንድ ገን ሬጅስትሬሽን ባይ ሴንትራል ገቨርንመንትስ፣ ቢ ዘ ራይዝ ኦፍ ፕራይስ ኦፍ ፈርቲላይዘር ኤንድ ሲድስ፣ ሲ ዘ ኒድ ኦፍ ፖለቲካል ሪፎርም ፍሮም አውቶክራቲክ ሪም ኤንድ ሂዝ ኮራፕት ኦፊሻልስ ነው የሚለው። ዲ ዘይ ዌር ሜድ ኤክስፕሎይቴሽን ባይ ፊውዳል ፖለቲካል ሲስተም ነው የሚለን። መልሳችን የሚሆነው ምንድን ነው? የኢሚዲየት ኬዙ የጎጃም ፔዛንት ሬቨሊ ወይም የጎጃም ገበሬዎች አመጽ የነበረው ኢሚዲየት ኬዙ ምንድን ነው? የኒዮ አግሪካልቸራል ኢንካም ታክስ እና ገን ሬጅስትሬሽን መሳሪያ ያስመዝግቡ ብሎ ኃይለ ሥላሴ አዋጅ ወይም ደግሞ አዲስ ሕግ በማውጣታቸው ምክንያት ነው። መልሳችን ይሆናል ማለት ነው። እና ይሄ ነው። which policies was most effective that immediate implemented by ደርግ ነው። ደርግ ኢምፕሊመንት ታደረጋቸው ፖሊሲዎች የትኛው ነው ኢፌክቲቭ የነበረው ነው የሚለን። ኤ ዴቨሎፕመንት ስሮ ኮርፖሬሽን ካምፓይን፣ እሺ ሊትሬሲ ካምፓይን፣ ሲ ግሪን ካምፓይን ኤንድ ቪሌጃይዜሽን፣ ዲ ሪች ስታር ካምፓይን። እንግዲህ ደርግ ብዙ ዘመቻዎችን አድርጓል። ነገር ግን ከዚህ ሁሉ የተሳካለት ምንድነው? ቢ ነው፣ የሊትሬሲ ካምፓይን ወይም ደግሞ የመሰረተ ልማት ዘመቻ ማነው የመሰረተ ትምህርት ዘመቻ የሚለው ብቻ ነው ለሱ የተሳካለት። ቪሌጃይዜሽን እና ቪሌጃይዜሽን ዴቨሎፕመንት ስሮ ኮርፖሬሽን ካምፓይን እነዚህ አንዱ ለውድቀቱ ምክንያት የሆኑ ምክንያቶች ናቸው። ለውድቀቱ ምክንያት የሆኑ ነገሮች ናቸው ሲና ኤ ላይ ያሉት ማለት ነው ለደርጉ ውድቀት። ቪሌጃይዜሽን በዛ ሰዓት ወደ የተለያዩ ቦታዎች በድርቅ የተጎዳውን የሰሜኑን ማህበረሰብ ወደ ደቡብ እና ደቡብ ምዕራብ የሀገሪቱ ክፍል ወደ ተለያዩ ቦታዎች እንዲሁም ወደ መተማ አካባቢ እየወሰደ በማስፈሩ ምክንያት ብዙ ህዝብ የአካባቢ ኢንቫይሮንመንት ባለመለመዱ በማላሪያ በተለያዩ ዲዚዞች ስሊፒንግ ሲክነስ ተብሎ በሚጠሩ በሽታዎች በእነሱ ብዙ ማህበረሰብ ሞቷል። በዛ ምክንያት ደርግ ለውድቀቱ አንድ ምክንያት ሆኗል ማለት ነው። ሌላኛው which one of the following is the unique characteristic of indigenous knowledge ነው። ዩኒክ ካራክተሩ እንግዲህ የኢንዲጂነስ ኖሌጅ ምንድን ነው ነው የ12ኛ ክፍል መጽሐፋችሁ ላይ ያለ ነው። ይሄ እንግዲህ 2 አመት ላይ በተከታታይ እዚህ አካባቢ ጥያቄ ይወጣበታል መጽሐፏ። ይሄ አዲሱ ካሪክለም መጽሐፍ ከመጣ በኋላ 2 አመት ላይ መጥቷል ኢንተናንስ በእኛ ሰዓትም እንዲሁም አምና በነበሩ ባቾችም ማለት ነው። it is written mainly in scientific journal, B it is transmitted orally within a community, C it is developed only in laboratory, D it is universal and the same everywhere ነው የሚለው። እንግዲህ በማንኛውም ቦታ መሳሳይ አይደለም። ኢንዲጂነስ ኖሌጅ ይለያያል። ዩኒቨርሳልም አይደለም። ዩኒቨርሳል ስንል የሆነ የራሱ እንትን አለው በአንድ አካባቢ ነው ዩኒቨርሳሊቲው እንጂ እንደ አጠቃላይ ዩኒቨርሳል አይደለም። ኤቨሪዌር ማለት በየትኛውም ቦታ መሳሳይ አይደለም። ኢንዲጂነስ ኖሌጅ መልሳችን የሚሆነው ኦራሊ ዊዚን ዘ ኮሚኒቲ የሚለው ቢ መልሳችን ይሆናል ማለት ነው። ኢንዲጂነስ ኖሌጅ ኢዝ ሆሊስቲክ ዋት ዳዝ ዚስ ሚን ነው የሚለው 31ኛ ጥያቄያችን። ኢንዲጂነስ ማለት ኖሌጅ ማለት ሆሊስቲክ እንግዲህ አንዱ ካራክተሩ ኢንዲጂነስ ኖሌጅ ምንድነው? ሆሊስቲክ ነው። ሆሊስቲክ ማለት ምን ማለት ነው? ኢት ፎከስ ኦንሊ ሳይንቲፊክ ኤክስፐሪመንት ይላል። ቢ ኢት ሰፓሬት ሶሻል ካልቸራል ኤንድ ኤንቫይሮንመንት ኖሌጅ ይላል። ሲ ኢት ቪውስ ኖሌጅ አስ ኢንተርኮኔክትድ ኮምባይን ሶሻል ካልቸራል ስፒሪቹዋል ኤንድ ኤንቫይሮንመንታል አስፔክትስ። ዲ ኢት ኢዝ ዩኒቨርሳል ኤንድ ዘ ሴም ኤቨሪዌር ይላል። መልሳችን የሚሆነው ሲ ነው። ሆሊስቲክ ማለት እንግዲህ ሁሎችንም ኢንተርኮኔክትድ አድርጎ ኮምባይን አድርጎ ሶሻል ካልቸራል ስፒሪቹዋል ኤንቫይሮንመንታል አስፔክቶችን በሙሉ በአንድ ላይ አድርጎ የሚይዝ አንድ ባህሪው መገለጫው የኢንዲጂነስ ኖሌጅ ሆሊስቲክ ተብሎ ይጠራል ማለት ነው። ሌላኛ ጥያቄያችን
32ኛ ጥያቄያችን ምን ይላል? ዋይ ዘ ሮያል ፕሪዝን ኦፍ አምባግሸን ቢውልት፣ ለምንድን ነው የተገነባው ነው። አምባግሸን እንግዲህ በአፄ ይኩኖ አምላክ እነሱ ከሞቱ በኋላ በነሱ የእሱ ልጆች እነ ማናቸው ከእሱ በኋላ ያሉት ልጆች የተገነባ ነው። እሱ ከሞተ ይኩኖ አምላክ ከሞተ በኋላ ማለት ነው። ቱ ኪፕ ፎሬን ፕሪዝነርስ ካፕቸር ዱሪንግ ዋርስ ነው ይለናል አይደለም። ቱ ኢምፕሪዝን ክሪሚናልስ ኤንድ ሪቤልስ ፍሮም ዘ ፕሮቪንስ ይላል። ይህም አይደለም። ቱ ኮንፋይን ሮያል ፕሪዝንስ ኢን ኦርደር ቱ ፕሪቨንት ሪቫልስ ኤንድ ስትራንግልስ ፎር ዘ ትሮን ዲ ቱ ስቶር ሮያል ትሬጀሪ ኤንድ ሚሊተሪ ዌፐንስ ይላል። መልሳችን የሚሆነው ምንድን ነው? ሲ ይሆናል ማለት ነው። አምባግሸን ሮያል ፕሪዝነር የተገነባው ዋነኛ ምክንያቱ የሳክሴሽን ፕሮብሌምን እሱን ዲተር ለማድረግ ለመቀነስ ፕሪቨንት ለማድረግ ነው። የተለያዩ ንጉሶች ወደ ስልጣን ለመምጣት የይኩኖ አምላክ ከሞተ በኋላ ሰክሰሲቭ ፓወር ስትራንግል ነበረና እሱን ዲተር ለማድረግ ፕሪቨንት ለማድረግ ነው ዋናው አላማው ማለት ነው። 33ኛ ዘ ስቱደንት ሞቭመንት ኢን ኢትዮጵያን ወዝ ኢንፍሉዌንስድ ባይ ይለናል። ኤ ግሎባል ሪቮሉሽናሪ አይዲያ፣ ሲ ሪሊጂየስ ሙቭመንትስ ማነው፣ ቢ ሪሊጂየስ ሙቭመንትስ፣ ሲ ኮሎኒያል ፕሬዠርስ፣ ዲ ሚሊተሪ ዲክታተርሽፕ ይለናል። መልሳችን የሚሆነው ግሎባል ሪቮሉሽናሪ አይዲያ ነው። እንግዲህ የኢትዮጵያ የተማሪዎች 1974 አመፅ እንግዲህ የምታስታውሱት ከሆነ በአውሮፓና በአሜሪካን በተለያዩ የፎሪን ስቱደንትስ በዛ ፎሪን ትሬን የሚያደርጉ ተማሪዎች ሳፖርት የተደረገ ነው የነበረ። ስለዚህ ግሎባል ሪቮሉሽን አይዲያ ነው ይዞ አንግቦ የነበሩት ማርክሲስት ሌኒኒስት የሚል አይዲያ ማለት ነው። ስለዚህ መልሱ ኤ ነው ማለት ነው። ሌላኛ ጥያቄያችን ዘ ዲቤት ኦፍ ኢታሊ አት አድዋ ዊክንድ ይላል። እንግዲህ አድዋ ላይ ጣሊያን መውደቋ ማንን ያዳከመው? ኢሮፓያን ኮሎኒያል ፕሬስቲጅ ኢን አፍሪካ ኤንድ አዘር ኤዥያን ካንትሪስ፣ ቢ አፍሪካ ኢንዲፔንደንስ ፍሮም ኮሎኒያሊዝም፣ ሲ ኢትዮጵያን ሶቨርኒቲ አንኮንዲሽናሊ፣ ዲ ግሎባል ትሬንድስ። እንግዲህ ምንድን ነው የኢሮፓያን ኮሎኒያል ፕሪቪሌጅ ነው ወይም ደግሞ ፕሬስቲጅ ነው ኢን አፍሪካ ኤንድ አዘር ኤዥያን ካንትሪ ያለን እንግዲህ የኮሎኒያል የአውሮፓውያን ፕሪቪሌጃቸውን እሱን ነው ያዳከመው አንዱ ጣሊያን አድዋ ላይ መሸነፏ ማለት ነው። መልሳችን የሚሆነው ነው ማለት ነው። which purposes rock one church of ላሊበላ were built mainly ለምን ዓላማ ነው የላሊበላ ውቅር አብያተ ክርስቲያን የተገነባ የሚል ጥያቄ ነው እዚህ ጋር ያለው። ኤ to strengthen military defenses from internal and external attacks፣ ቢ to promote religious pilgrimage and religious solidarity፣ ሲ to expand trades and tourism in Ethiopia፣ ዲ to support military campaigns for crusaders because of religious uniformity ነው የሚለው። ዋነኛው ምርሳት ዓላማው እንግዲህ በኩርሴድ ሰዓት ነው የተገነባው። የአክሱም የዛጉዌ ስርወ መንግስት አንድ ለየት የሚያደርገው የላሊበላ ውቅር አብያተ ክርስቲያናትን ገንብቷል። ከኩርሴድ ጦርነት ምናልባት 11ኛው ክፍል የምታስታውሱት ከሆነ በዛ ሰዓት የኩርሴድ ጦርነት ሰዓት አብሮ የነበረ እንትን ነው። ግን ከዓለም የሚለየው በዛ ሰዓት የላሊበላ ውቅር አብያተ ክርስቲያናት በሀገር ውስጥ እየገነባ ከኩርሴደር ጦርነት ክርስቲያን እንደመሆኑ አብሮ ፓርቲሲፔት አላደረግም፣ ኒውትራል ነው የነበር በዛ ሰዓት እና መልሳችን የሚሆነው ቢ ነው። የሪሊጂየስ ፕሮሞት ፕሪግሌሜጅ ማለት የሃይማኖታዊ ቦታ እንትን ለማድረግ እና የሃይማኖት አጋርነት ሙስሊም ክርስቲያን ሀገራቶች ጋር በቃ ዋና ዓላማቸው ምንድን ነው? ኢየሩሳሌምን ከዚህ ላሊበላ ውስጥ መተካት የሚል ዓላማ ነው በዛ ሰዓት የነበራቸው ማለት ነው። 36ኛ which one of the following was the major cause of the 1917 ኢትዮጵያን ሬቮሉሽን ነው የሚል 1974 አብዮት እንግዲህ ሜጀር ኬዙ ምንድን ነው? harsh treatment of the emperor toward the provincial rulers፣ ቢ nationalism of land and extra house፣ ሲ feudal land system and economic crisis፣ ዲ responsibility of the emperor and his corrupt officials toward the citizens ነው የሚለው። መልሳችን ምንድን ነው? ሲ ይሆናል ማለት ነው። ፊውዳል ላንድ ሲስተም እና ኢኮኖሚክ ክራይሲስ ነው ለ1974 አብዮት እንግዲህ ሜጀር ኬዙ የነበረው ማለት ነው። በዛ አማካኝነት የተለያዩ ራቦች ተነስተዋል። በነዛ ራቦች አማካኝነት አመፅ ተነስቷል። እሱ ነው። ኢኮኖሚክ ክራይሲስ ደግሞ ምንድን ነው? የሹፌሮች፣ ወታደሮች
አስታውሱ እንግዲህ በነዳጅ ውድነት ምክንያት የታክስ ፊ ጨምርልን በማለት ሹፌሮች፣ ወታደሮች ደግሞ ደሞዝ ጭማሪ ፈልገው፣ የሰራተኛው የደሞዝ ጭማሪ ፈልጎ የሌቭ ዌጅ እና ሳላሪ ነው ማለት ነው። 37ኛ which one of the following is the famous slogans of Ethiopian students before the revolution ነው የሚለው። ኤ religious freedom and ethnic equality፣ ቢ land to tillers፣ power to king፣ ዲ industrial growth first። ዋናው እንግዲህ ምንድን ነው? ቢ land to tiller የተማሪዎቹ ዋና ስሎጋናቸው የነበረው አፄ ኃይለ ሥላሴ እንዳሁኑ እንደ ብርሃኑ ነጋ የትምህርት ስትራቴጂ ተማሪዎች ከዩኒቨርሲቲ በኋላ መልሰው 1 አመት ማህበረሰቡን ማገልገል አለባቸው የሚል ስትራቴጂ አውጥተው ነበር እና በዛ ስትራቴጂያቸው አማካኝነት ማህበረሰቡ ያለበትን ስቃይ ያለበትን መከራ ተማሪዎች ከዩኒቨርሲቲ ወጥተው ማህበረሰቡ ሪል በቃ ፕራክቲካሊ እየተተገበረ ያለውን ነገር ሲመለከቱ የተለያዩ አብዮቶችን ሲመለሱ ወደ ከተማው ቀስቅሰዋልኝ። ያንም ዋናው ስሎጋናቸው የነበረው መሬት ላራሹ የሚል ነበር። የኢትዮጵያ ገበሬ በዛ ሰዓት ምንድነው በኃይለ ሥላሴ ሰዓት የቴናንሲ ወይም የጭሰኛ ስርዓት ገባር ሲስተም ባለሀብቶች ላንድ ሎርዶች አሉ በእነሱ ስር ጭሰኛ ሆኖ ቴናንሲ ሆኖ የነበረበት ሰዓት ነው ማለት ነው። 38ኛ ዘ ፋሚንስ ዛት ኤክስፖዝ ዘ ዊክነስ ኦፍ ኢምፔሪያል ገቨርንመንት ሶ ኦከርድ ሜንሊ ይላል። እንግዲህ የትኛው አካባቢ ነው በራብ የተጎዳው ነው? ወሎ ኤንድ ትግራይ፣ ጎጃም ኤንድ ባሌ፣ ሀረር ኤንድ ጅማ፣ ዲ የመጨረሻው ሲዳሞ ኤንድ ጎንደር ነው የሚለው። እንግዲህ ራቡ ተበራከተባቸው በጣም በሱ ሰዓት በራብ የተጎዱት በአብዛኛው የሰሜኑ የሀገሪቱ ክፍል ናቸው። እነሱም ደግሞ ትግራይና ወሎ አካባቢ በጣም ተጎድተዋል ማለት ነው። 39ኛ ዲሳቲስፋክሽን አሞንግ ሶልጀርስ ሄልፕድ ትሪገር ዘ ሪቮሉሽን ሜንሊ ቢኮዝ ኦፍ ይላል። ሃይ ሰለሪ፣ ፑር ሊቪንግ ኮንዲሽንስ ኤንድ ሎው ፓይ፣ ሲ ፖለቲካል ሪፎርሜሽን፣ ዲ ፎሬን ኢንፍሉዌንስ ነው የሚለው። መልሳችን ምንድን ነው? ቢ ሊቪንግ ኮንዲሽን እና ሎው ፓይ። እሱ በዚህ ምክንያት ነው እንግዲህ ወታደሩ በዛ ሰዓት ዲሳቲስፋክሽን የነበረው በሶልጀሮች መካከል ማለት ነው። አብዮቱ እንዲቀጣጠል ዋና ምክንያት የሆነው እና ለወታደሮቹ ዲሳቲስፋክሽን ወይም ደግሞ ኃይለ ሥላሴ እንዲጠሉ ያደረጋቸው ምክንያት አንደኛው ሊቪንግ ፑር የሆነ ሊቪንግ ኮንዲሽን ነው ማለት ነው። 40ኛ ጥያቄያችን which one is the consequence of the second ኢጣሎ ኢትዮጵያን ዋር ነው። ኮንሲኩዌንሱ ምንድን ነው ነው? ኢትዮጵያን ቪክተሪ፣ ኢጣሊያን ኦኩፔሽን ኦፍ ኢትዮጵያ፣ ብሪቲሽ ኦኩፔሽን፣ ሲ ኢትዮጵያን ኢንዲፔንደንስ ነው። እንግዲህ የ1935ቱ የሰከንድ ኢጣሎ ኢትዮጵያን ዋር ማለት እሱ ነው። ኮንሲኩዌንሱ ምንድን ነው? መጨረሻ ላይ ያመጣው ውጤት ምንድን ነው? ኢትዮጵያ በጣሊያን እጅ እንድትሆን ነው ያደረጋትኝ። ኢጣሊያን ኦኩፔሽን ኦፍ ኢትዮጵያ ነው እንግዲህ ኢትዮጵያን ኢንዲፔንደንስ፣ ብሪቲሽ ኦኩፔሽን፣ ኢትዮጵያን ቪክቶሪ ላይ መልሱ የሚሆነው ቢ ይሆናል ማለት ነው። ኢጣሊያን ኦኩፔሽን ኦፍ ኢትዮጵያ 1935 እንግዲህ ለ5 አመት ተከታታይ ሳክሴሲቭ 5 years ኦኩፓይድ ተደርጋለች ኢትዮጵያ ማለት ነው። በማን? በጣሊያን እጅ። 41ኛ ጥያቄያችን ዛንሴት አክቶማይክ ኪንግደምስ ቢከም ፓወርፉል ሜንሊ ይላል። ፓወርፉል የነበሩት በምንድን ነው? እንግዲህ ቢኮዝ ኦፍ አግሪካልቸራል ኦንሊ፣ ቢኮዝ ኦፍ ኢንተርናሽናል ትሬድስ፣ ቢኮዝ ኦፍ ሚሊተሪ ኢንቫዥን፣ ቢኮዝ ኦፍ ኮሎኒያል ሳፖርት ፍሮም አዘር ኔቨር ካንትሪ ነው የሚለው። መልሳችን እንግዲህ አክሱም በዛ ሰዓት ፓወርፉል የነበረበት አንደኛው ኢንተርናሽናል ትሬዶችን ያደርግ ነበር እስከ መካከለኛው ምስራቅ እስከነ ፈረንሳይና እንግሊዝ ሀገር ድረስ ንግድ ሲያደርግ የነበረ በጣም ፓወርፉል ኪንግደም ነው ማለት ነው አክሱም ማለት። 42ኛ ጥያቄያችን ዋት ዋዝ ዘ ሜጀር ኬዝ ኦፍ ዘ ፈረስት አረብ እስራኤል ዋር ነው። ፈረስት አረብ እስራኤል ዋር እንግዲህ ሜጀር ኬዙ ምንድን ነው ነው የሚለን። ቢ ዘ አሴሲኔሽን ኦፍ አርክዱክ ፍራንስ ፈርዲናንድ ይለናል። ማነው? ኤ ቢ ዘ ዲሲዥን ኦፍ ዩናይትድ ኔሽን ቱ ፓርቲሽን ፓለስቲን ኢንቱ አረብ ኤንድ ጆዊሽ ስቴትስ ይለናል። ሲ ዘ ኢንቫዥን ኦፍ ፖላንድ ባይ ጀርመንስ፣ ዲ ዘ ኮላፕ ኦፍ ኦቶማን ኢምፓየርስ። መልሳችን የሚሆነው ምንድን ነው? ቢ ነው ማለት ነው። ቢ ዲሲዥን ኦፍ ዩናይትድ ኔሽን ቱ ፓርቲሽን ፓለስቲን ኢንቱ አረብ ኤንድ ጆዊሽ ብሎ የዩናይትድ ኔሽን እንግዲህ በአሜሪካ መሪነት አረብና የጆዊሽ ስቴት ብለው ፍልስጤም የተባለችን ሀገር በመክፈላቸው ምክንያት የመጀመሪያ የዓለም
የአረብና የእስራኤል ጦርነት እንዲጀመር ምክንያት ሆኗል ማለት ነው። ሀሳብ አስተያየት አላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። 43ኛ ጥያቄ ዋት ዋዝ ዘ ሜጀር ኬዝ ኦፍ ዘ እንግሊዝ ሪቮሉሽን ነው። የእንግሊዝ ሪቮሉሽን እንግዲህ 1784 አካባቢ ይመስለኛል አይ ቲንክ ዓመተ ምህረቱ ብቻ ሜጀር ኬዙ ምንድን ነው ነው የሚለን ኮንፍሊክት ቢትዊን ዘ ኪንግ ኤንድ ዘ ፓርላመንትስ ኦቨር ታክሴሽን ኤንድ ፖለቲካል ፓወርስ፣ ቢ ፎሪን ኢንቫዥንስ ባይ ፍራንስ፣ ሲ ሪሊጂየስ ዋር ቢትዊን ኢንግላንድ ኤንድ ስፔን፣ ዲ ኤክስፓንሽን ኦፍ ኮሎኒያል ትሬድ። እነዚህ ሁሎቹ ነገሮችም አሉ ሲ ላይም ዲ ላይም ሁሉም ላይ ያሉት ነገሮች አሉ። ነገር ግን ሜጀር ኬዙ የእንግሊዝ ሪቮሉሽን ምንድን ነው በፓርላመንቱና በኪንጉ መካከል ምን አልነበረም የፖለቲካ ፓወርና የታክሴሽን ጉዳይ በሱ ስምምነት አልነበረም። መልሳችን ይሆናል ማለት ነው። ያ ነው መልሳችን። 44 ዋት ዋዝ ዘ ሜጀር ኬዝ ኦፍ ዘ ፍሬንች ሪቮሉሽን ነው። የፈረንሳይ አብዮት እንግዲህ ታስታውሱ ከሆነ 11ኛ ክፍል ላይ መጽሐፋችሁ ኦልዱ ካሪኩለም አሁንም እኔውም አለ ምንድን ነው ይለናል። ኤ ሚሊተሪ ዲፌንስ ባይ ጀርመን፣ ኦኬ። ቢ ሰቨር ሶሻል ኢኒኳሊቲ ኤንድ ሄቪ ታክሴሽንስ አንደር ዘ ሩል ኦፍ ሉዊስ 14ኛ ነው የሚለና ሲ ሪሊጂየስ ኮንፍሊክት ዊዝ ካቶሊክ ቸርችስ፣ ዲ ኮሎናይዜሽን ኦፍ አሜሪካ። እንግዲህ ሲና ቢ ነው ትንሽ የሚያመሳስሉ። ነገር ግን ምንድነው ዋናው የፈረንሳይ አብዮት ሉዊስ 14ኛ የሚባል በጣም ጨቋኝ ፈላጭ ቆራጭ የነበረ ንጉስ ነበረ እና ከፍተኛ የሆነ ግብር በፈረንሳይ ዜጎች ላይ ጥሎ ነበር። እንደገና ማህበረሰብ ሰቨር የሆነ ሶሻል ኢኒኳሊቲ ነበረ፣ እኩልነት አልነበረም ፈረንሳይ ሀገር ውስጥ ማለት ነው። ሰርድ ስቴት፣ ፈረስት ስቴት እና ሰከንድ ስቴት እየተባለ ዜጎቹን በሶስት ደረጃ ከፍሏቸው ነበር እና ከፖለቲካው መሳተፍ የሚችሉት ምንድን ናቸው? የመጀመሪያውና ሁለተኛው ናቸው ፈረስት ስቴት፣ እነዚህ የሮያል ፋሚሊዎች እና ሰከንድ ስቴት ተብለው የሚጠሩት ደግሞ የካፒታሊስት ወይም ቡርዣዚ ግሩፖች ናቸው ፖለቲካው ፓርቲሲፔት ማድረግ የሚችሉት። ሰርድ ስቴት ተብሎ የሚጠራው ይህ ኦርዲናሪ ፒፕል የፖለቲካ ፓርቲሲፔሽን አልነበረውም እና የፈረንሳይ አብዮት ዋና ሜጀር ኬዙ የነበረው ምንድን ነው እነዚህ ሰርድ ስቴት ተብለው የሚጠሩት ወይም ደግሞ ሶስተኛው የማህበረሰብ ግሩፕ እሱ የማህበረሰብ እኩልነት የታክስ ጫና ይቀነስልን የሚል አመጽ ነበር። ፖለቲካ ተሳትፎ ማድረግ አለብን የሚል አመጽ ነበር ያነሱት። መልሳችን ቢ ይሆናል ማለት ነው። 45ኛ when did the cold wars reach its peak tension ነው የሚለው ቀዝቃዛው ዓለም ጦርነት በጣም ጫፍ ላይ የደረሰበት ሰዓት መቼ ነበር ነው የሚለን። during the በርሊን ብሎኬጅስ ይላል። ሲ ማነው ቢ during ኮሪያን ዋር ይላል። ሲ during ኩባን ሚሳይል ክራይሲስ ይለናል። ዲ during the ቪየትናም ዋር ይላል። እንግዲህ የምታስታውሱት ሆነ ኮልድ ዋር በጣም ከፍተኛ ደረጃ ላይ የደረሰው በኩባን ሚሳይል ክራይሲስ ሰዓት ነው ማለት ነው። እንግዲህ ቀዝቃዛው ዓለም ጦርነት ማለት እንግዲህ ኤስተርን እና ዌስተርን ብሎክ ተብሎ በኤስተርን በኩል ራሻ፣ በዌስተርን በኩል ደግሞ አሜሪካ በሁለት ብሎክ ዓለም በሁለት የፖለቲካል ፕሮፓጋንዳ ብሎክ ተከፍላ የነበረችበት ሰዓት ነው ማለት ነው። የኮልድ ዋር እንግዲህ የራሱ የሆነ ሜጀር ካራክተሪስቲክስ አሉት እነሱን እዩ። ነገር ግን እዚህ ጋር ኩባ ላይ የሚሳኤል ውርወራ ነበር እና በጣም ፒክ የደረሰው ኩባን የሚሳኤል ክራይሲስ ላይ ነው ማለት ነው የኮልድ ዋር ማለት ነው። ሌላኛው ጥያቄያችን 46ኛ ዋይ ዲድ ዘ ኮሪያን ዋርስ ስታርት ዱሪንግ ዘ ኮልድ ዋር ነው። በቀዝቃዛው ዓለም ጦርነት እንግዲህ ብዙ ሀገራቶች ጦርነት አድርገዋል፣ የእርስ በርስ ጦርነት። ለምሳሌ ቪየትናምን ብናይ ቪየትናም ሳውዝ ኖርዝ እና ሳውዝ ተብሎ ተከፋፍለው ነበር። ኮሪያም ኢቨን እነ ቻይና እና ጃፓን ጋር ግጭት ነበረ። በተለያዩ ሀገራቶች ጋር እኛም ሀገር ውስጥ ራሱ በኤርትራና በኢትዮጵያ በኩል ግጭት ነበረ በደርግ ዘመን። በኤርትራ በኩል አሜሪካ፣ በዚህኛው በኩል ደግሞ ራሻ በደርግ ካፒታል ማነው የሶሻሊዝም ስርዓትን ስለሚከተል ኮሪያ ማነው እሷ ራሻ ሆና እንደገና ደግሞ በኋላም ደርግ ሲወድቅ ስናስታውስ አሜሪካ በእነመለስ በቲፒኤልኤፍ በትግራይ ህዝብ የነጻነት ግንባር ጎን በደርግ በኩል ደግሞ ራሻ ድጋፍ እያደረጉ
እንግዲህ መጨረሻው መፈንቅለ መንግስት ሲደረግ እንኳን የቀዝቃዛው ዓለም ጦርነት አብዮት በሀገራችን ውስጥ ይካሄድ ነበር ማለት ነው። ሌላው ደርግ ከሶማሌ ጋር በደርግ ሰዓት በተደረገው ጦርነት በሶማሌ በኩል አሜሪካ ድጋፍ እያደረገች ነበር። የሎጂስቲክም የማቴሪያል ሳፖርትም ታደርግ ነበር። እንደገና ደግሞ በዚህኛው በኩልም እነ የመን ሪፐብሊክ ተብላ የምትጠራው ሚድል ኤስት አካባቢ የምትገኘው ሀገርና ራሻ የማቴሪያል እና የሎጂስቲክ ሳፖርት ለደርግ ያደርጉ ነበረ እና ቀዝቃዛው ዓለም ጦርነት እንግዲህ በዛ ሰዓት የተለያዩ ግጭቶች ተካሂደዋል። በተለያዩ ቦታዎች ግጭት ተደርጓል። ሙሉ ዓለምን የነካ ነው የነበር። ኤዥያ ላይም ነበረ፣ አውሮፓ ላይም ነበረ፣ አፍሪካ ላይም ነበረ እና ከዚህ ጋር መልሳችን የሚሆነው እንግዲህ ምንድነው? ኤ ቢኮዝ ኦፍ ኢኮኖሚክ ኮምፒቲሽን ቢትዊን ኤዥያን ካንትሪ ነው የሚለን። ዲ ማነው? ቢ ቢኮዝ ኦፍ ኖርዝ ኮሪያ ኢንቫይድድ ሳውዝ ኮሪያ ኢን 1950 ነው የሚለን። ሲ ቢኮዝ ኦፍ ዋር ቢትዊን ቻይና ኤንድ ጃፓን ይላል። ቢ ሳውዝ ኮሪያን ኢንቫይድ ኖርዝ ኮሪያ። ከዚህ ጋር ሁሎችንም የሚያመሳስላቸው የሆነ የሚያስተሳስራቸው ነገር አለ። ግን ዋናው ነገር በዚህ ሰዓት እንግዲህ የኮሪያ ጦርነት የተጀመረው ኖርዝ ኮሪያ የተባለች ጠባጫሪ ሀገር ደቡብ ኮሪያ የተባለችን ሀገር በ1950 መውረሯ ነው ማለት ነው። መልሳችን ቢ ነው የሚሆነው። ኢኮኖሚክ ኮምፒቲሽን ነበረ በእርግጥ በኤዥያን ካንትሪዎች ቻይና እና የጃፓን ግጭት፣ እሱም እንግዲህ የሚያመሳስለው ነገር አለ ከኮሪያ ጋር። ግን ወደ እሱ አልፈን አንገባም፣ ራሱን የቻለ አንድ ርዕስ ስለሆነ ማለት ነው። ወደ 47ኛ ጥያቄያችን ስናልፍ ዋት ወዝ ዘ ሜጀር ኬዝ ኦፍ ዘ ዲክላይን ኦፍ ናፖሊዮን ቦናፓርቲ ኦፍ ፍራንስ። የፈረንሳዩ እንግዲህ በጣም ሀያሉ የሚባለው ንጉስ ናፖሊዮን ቦናፓርቲ ለሱ መውደቅ ዋና ምክንያት ምንድን ነው የሚለን? ኤ ዘ ፌለር ኦፍ ፍሬንች ኢንቫዥን ኦፍ ራሻ፣ ቢ ዘ ሳክሰሲቭ ፍሬንች ሪቮሉሽን፣ ዘ ሳክሰስ ኦፍ ዘ ፍሬንች ሪቮሉሽን፣ ሲ ዘ ኤክስፓንሽን ኦፍ ትሬድ ኢን ፍራንስ፣ ዲ ዘ አላያንስ ቢትዊን ፍራንስ ኤንድ ስፔን ነው የሚል መልሳችን የሚሆነው። እንግዲህ ናፖሊዮን ቦናፓርት የምታስታውሱት ሆነ ለእሱ ለውድቀቱ አንደኛ ውድቀቱ የጀመረው የት ነው ካላችሁኝ፣ ራሻን ለመውረር ሂዶ በዛ ሰዓት የራሻ ዊንተር ነበር እና የራሻ ዊንተር ደግሞ በጣም ቀዝቃዛ የሚባል ነበር እና በጣም ከባድ የሚባል ወታደራዊ ውድቀት ደርሶበት ነበር። ብዙ ወታደሮች በግላቲን በበረዶ ግግር ላይ ወድቀው ቀርተዋል እና በዛ ሰዓት አንዱ ናፖሊዮን ቦናፓርቴ ፌክ የሰራው ምንድነው? ራሻን ለመውረር ብሎ በዛ ሰዓት ማሰቡ ነው። በዛ ሰዓት እንግዲህ ራሻ ሰራዊቶች በዛ ናፖሊዮን ቦናፓርቴ እንደውም ታስታውሱት ሆነ በቪዲዮ ምናምን አይታችሁት ከሆነ ወደዛች ሀገር ሲሄድ ወይም አንባችሁ ከሆነ ወደዛች ሀገር ሲሄድ እንኳን ምናልባት በጦርነቱ ከተሸነፈ ለመሞት ወስኖ መርዝ ታንገቱ አንጠልጥሎ ነበር ወደዛ ወደ ራሻ ሲሄድ ማለት ነው። እና በዛ ሰዓት እሱ አልተያዘም። ነገር ግን ሲመለስ ብዙ ሰራዊቶች እየወደቁ ቀርተዋል። እነዛን የወደቁትን ደግሞ የራሻ ሰራዊቶች እየተከተሉ ገድለዋቸዋል ማለት ነው። እና ብዙ ወደ 600,000 የሚደርስ ወታደራዊ ውድቀት ደርሶበታል። ስለዚህ ምንድነው መልሳችን ኤ ነው፣ ለሱ ሜጀር ኬዙ ማለት ነው፣ ለናፖሊዮን ቦናፓርቴ መውደቅ። በአብዮቱ ስኬት አለ፣ ነገር ግን ዋናው ሜጀር ኬዙ ይሄን ነው ማለት ነው። 48 ዋት ወዝ ዘ ሜጀር ኬዝ ኦፍ ዘ ዲክላይን ኦፍ ኃይለ ሥላሴ ኢን ኢትዮጵያ ነው። ለኃይለ ሥላሴ ውድቀት እንግዲህ ዋናው እንትኑ ምንድነው ነው? ኤ ዘ ሴቨር ፋሚን ኤንድ ኢኮኖሚክ ክራይሲስ ኦፍ ዘ ኤርሊ 1970s ይለናል። ቢ ዘ ቪክቶሪ ኦፍ ኢትዮጵያን ኦቨር ኢጣሊ ኢን 1941፣ ሲ ዘ ኤክስፓንሽን ኦፍ ሞደርን ኤዱኬሽን ኢን ኢትዮጵያ፣ ዲ ዘ ዴቨሎፕመንት ኦፍ ፎሬን ትሬድ ይለናል። እዚህ ጋር መልሳችን የሚሆነው ምንድነው? ኤ ነው። 19 የኢኮኖሚክ ክራይሲሱ ነው። የኢኮኖሚክ ክራይሲሱ እንግዲህ በወታደሩ በኩል የነበረው፣ በሹፌሮች በኩል የነበረው፣ በመምህሩ፣ በተማሪዎች፣ በገበሬውም በኩል የነበረው አመጽ፣ በሁሉም በኩል ኢኮኖሚክስ ክራይሲስ ነበረ። ሰቨር የሆነ ፋሚን ነበረ፣ ራብ ነበረ። በተለይ ወሎ፣ ትግራይ አካባቢ በድርቅ አማካኝነት በጣም ተጎጂዎች ነበሩ በዚህ ሰዓት እና ይሄ ለኃይለ ሥላሴ አንድ ውድቀታቸው የነበረው ማለት ነው። ለዛ ራብ ደግሞ ኃይለ ሥላሴ ምንም ምላሽ አልሰጡም። እንደውም ኃይለ ሥላሴ ታስታውሱት ሆን በታሪክም አነባችሁት ከሆነ ኃይለ ሥላሴ የኢትዮጵያ ሕዝብ ከርቧል ብለው በእርዳታ መልክ ከውጭ ለምነው የውሻቸውን ልደት አክብረዋል የሚባል ታሪክ ራሱ አለ እና ለኃይለ ሥላሴ አንድ ውድቀታቸው የነበረ እሱ ነው ማለት ነው። መልሳችን የሚሆነው ኤ ነው ማለት ነው። 49ኛ ጥያቄያችን which one is the earliest states in the history of ኢትዮጵያ የሚለው በኢትዮጵያ ታሪክ እንግዲህ ኤርሊስት የምትባል ቀደምት የምትባለው ጥንት የምትባለው ስቴት ወይም
ግዛት የትኛዋ ናት? አክሱማይት ኪንግደም፣ ቢ ዛጉዌ ዳይናስቲ፣ ሲ ዘ ኪንግዶም ኦፍ ዳማት፣ ዲ ዘ ኪንግዶም ኦፍ ዳሞት ነው የሚለውና መልሳችን እንግዲህ ማን ነው? ሲ ዳሞት ነው ማለት ነው። ዳሞት ቀደምት የምትባል ናት ማለት ነው። ከፑንት ቀጥላ ዳሞት ናት። ከዛ አክሱም ነው። ከዛ ዛጉዌ ነው። ከዛ ዳማት ዛጉዌና ዳማት እንደውም የሚያስተሳስራቸው ነገር አለ። ዛጉዌና ዳማት ባመሰራረታቸው ትንሽ ዛጉዌ ቀደም ቢልም በአንድ ፓራራል የሆኑ ስቴቶች የነበሩ አንድ ጎን ለጎን የነበሩ የንግድ ልውውጥ ራሱ ያደርጉ የነበሩ ግዛቶች ናቸው እዚህ ኢትዮጵያ ውስጥ ማለት ነው። ስለዚህ ዳማት መልሳችን ይሆናል ማለት ነው። 50ኛውና የመጨረሻው ጥያቄያችን which one is considered the most important pan african conference ነው የሚለንና የሞስት ኢምፖርታንት ወይም ወሳኝ የሚባለው የፓን አፍሪካን ኮንፈረንስ እንግዲህ የትኛው ነው ነው የሚለና ፈረስት ፓን አፍሪካን ኮንፈረንስ፣ ቢ ሰከንድ ፓን አፍሪካን ኮንፈረንስ፣ ሲ ሰርድ ፓን አፍሪካን ኮንፈረንስ፣ ዲ ኦል አፍሪካን ፒፕልስ ኮንፈረንስ። እንግዲህ አምስተኛው የምታስታውሱት ሆነ ማንኛውም የአፍሪካ ሀገራቶች የአፍሪካ ህዝቦች የተሰበሰቡበት የአክራ ኮንፈረንስ የምታስታውሱት ሆነ 1958 የፓን አፍሪካን ኮንፈረንስ በትላልቅ ሁሉም የአፍሪካ ህዝቦች ስንል አጠቃላይ የአፍሪካ ህዝብ እንደ ሪፈረንደም አይነት ስብሰባ አካሂዷን ማለታችን ሳይሆን ነገር ግን እዚህ አክራ ስብሰባ ላይ የጋና ዋና ከተማ ላይ ምንድነው ታላላቅ የሚባሉ የኢትዮጵያ መሪዎች ሁሉን የአፍሪካን ሀገራቶች ወክለው ምንድነው ስብሰባ አድርገዋል። ስለዚህ በዛ አማካኝነት ኦል አፍሪካን ፒፕል ኮንፈረንስ ተብሎ ስያሜው ተሰጥቶታል ማለት ነው። እና ወሳኙ የሚባለው ምንድነው? ይህ መልሳችን ዲ ይሆናል። ኦል አፍሪካን ፒፕል ኮንፈረንስ ነው ሞስት ኢምፖርታንት ፓን አፍሪካን ኮንፈረንስ ተብሎ የሚታሰበው ማለት ነው። ለአፍሪካ ዩኒየን መስረት ራሱ መሰረት የጣለ ስብሰባ ነው። እነ ኩናሜ ንኩራም የጋናው እነ ማናቸው ኃይለ ሥላሴ የነበሩበት ሌሎችም የአፍሪካ ታላላቅ መሪዎች እዛ ስብሰባ ላይ ተገኝተው ለአፍሪካን ህብረት መመስረት ዋና መሰረት ያሁኑ ይህ ዘመናዊ ሳይሆን ለዛ ግራውንድ ጥሏልኝ ምንድነው ኦርጋናይዜሽን ኦፍ አፍሪካን ዩኒየን የሚለው ማለት ነው። እሱ እንዲመሰረት ግራውንድ የጣለ የመጨረሻ ኮንፈረንስ ነበር ማለት ነው። ስለዚህ የዛሬው ቪዲዮአችን ይህን ይመስላልኝ። በዚህ አጠናቀናል። የተለያየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ፣ ሪፕላይ አደርጋለሁ፣ መልስ እሰጣለሁኝ። ጥያቄም ካላችሁ እዛው ኮመንት ሴክሽን ላይ አስቀምጡ። ይህን ቻናል ለዚህ ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ፣ ላይክ አድርጉ። ይጠቅመዋል ብላችሁ የምታስቡት ጓደኛችሁ ካለ ደግሞ ሸር አድርጉለት ማለት ነው። ስለዚህ የዛሬ ቪዲዮአችን ይህን ይመስል ነበር። ባይ ባይ።